አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ያላችሁ? ዛሬ የሆነ ነገር ገርሞኝ ነውና እስኪ ዝም ብለን እንየው አብረን እንየው ብዬ ነውና እዚህ ጋር አሁን በር ላይ ተሰቅሎ አይቼ ይሄ ወረቀት አስገባሁት። ያው ብዙ ጊዜ ታውቃላችሁ በሳምንት ጁማ ብዙ ጊዜ ተንዚላት የሆነ ማሻሻያ ስለሚያረጉ እያመጡ በር ላይ ያንጠለጥላሉ። ሹፉ እዚህ ጋር አሁን ይሄ 30 ፍሬ እንቁላል 20 ስንት ድርሃም ነው የሚለው? 22 ድርሃም። ያው በኢትዮጵያ የሚያባዛው አይጠፋም፣ ብቻ ግን ባናባዛው ነው የሚሻለው። ለምን አይመጣም? በምንም ተአምር እኩል አይመጣም። አሁን ብዙ ጊዜ የሆነ ነገር ስናረግ ሲባዛ እኮ በኢትዮጵያ ያው ነው እና ያው አይመጣም። በተለይ አሁን አስቤዛ ገበያቸው ወላሂ እኔ በጣም ነው የሚገርመኝ። የኢማራት አስቤዛ ገበያቸው የሆነ ነገር ይዘህ 100 ብር ራሱ ይዘው ወጥተው ተይዞ ከተወጣ ብዙ ነገር ይዞ መግባት ይችላል። 3 ኪሎ ሽንኩርት 5 ድርሃም 11 ድርሃም ነበር። አሁን አሻሽለው ነው እነሱ አሁን 5 ድርሃም ከ99 ፍልስ 18። ያ አላህ አሁን እና አባዛው ራሱ ብንል አሁን ይሄ ዘይት እኛ ኢትዮጵያ ስንት ነው? አሁን ስንት እንደሆነ አላውቅም፣ ግን እርግጠኛ ቢያንስ 600 700 ይገባል እስካሁን። እኔ 500 እያላቃለሁ 500 400 ከምናምን ሲሸጥ አስታውሳለሁ። ብቻ የሆነ በጣም እኔ አሁን እንቁላል ኢትዮጵያ ከውጭ አታስገባው። እኔ ለምን እንደሚወደደው ሽንኩርት ሀገር ላይ ነው የሚመርተው። አሁን እሺ አንዳንድ ከሀገር ውጭ የሚመጡ እቃዎች ይወደዱ፣ ግን ሀገር ውስጥ የሚመረቱ ሀገር ውስጥ የሚዘጋጁ እቃዎች ከህዝብ አቅም በላይ እየተደረገ አላሁ አክበር ሰው እንትን እያለ ነው። በጣም አላደል በቃ በምንም ነገር ተብቃቅቶ መኖር እየቻለ አይደለም። ብቻ የሆነ እንትን ቢደረግ ማስተካከያ ቢደረግ አሪፍ ነው። በጣም ኦቨር እየወጣ ነው የኛ ሀገር ሰው። የአመት ስራው አንድ አይነት ነው ወይ 2 አመት 3 አመት የተመደበበት የስራ ዘርፍ ደሞዙ አንድ አይነት ሊሆን ይችላል ምናምን፣ ግን የኑሮ ውድነቱ ሁሌ እንደጨመረ ነው። ሁሌ ኬት ይመጣል? እሺ ኬት መጥቶ ይግዛ? ለምን ይሰደዳል የሀገራችን ሰው ምናምን እንላለን። እና የት ይሄድ? ከባድ ነው ወላሂ። ሹፍ እዚህ ጋር 4 ድርሃም ኪሎ ነጭ ሽንኩርት 4 ድርሃም በቃ በምንም ተምር እንዳለ ማለት ነው። 50 ድርሃም 6 ድርሃም የሆነ 10 ከፍተኛው 10 ድርሃም 11 ድርሃም ነው እንትናቸው ማለት ነው እቃቸው። እነሱ ቢያንስ ከውጭ ነው የሚያመጡት። እነሱ ሀብታም ናቸው፣ ኑሯቸው ርካሽ። እኛ ድሃንን ኑሯችን ውድ። ተቃራኒ ሆነናል። ያው የህዝቦቼ ወላይ ተቃራኒ ሆነናል። እኔ ይሄ ማለት ነው ይሄ ክቸብ እኔ የዛሬ አመት አስታውሳለሁ ኢትዮጵያ አንዱ 400 500 ብር ነበር አንዱ ማለት ነው። ሹፍ እዚህ ጋር 3ቱ ቲማቲም ኢትዮጵያ ውስጥ ሞልቷል። በቲማቲም ነው ክቸብ የምትሰሩት። በቲማቲም የሚሰራ ክቸብ አውጥቃ እኔ የሆነ በቃ አቅሙ በትንሽ ነገር የሚኖር ሰው አይኑር ነው መሰለኝ ሁኔታው ሳስበው። የኢትዮጵያ ኑሮ ወላሂ በጣም ይከብዳል። በጣም ማለት ነው በጣም ትልቅ ማሻሻያ ቢደረግ ወላሂ በጣም አሪፍ ነው። ለምን ህዝቡ ባለው ነገር ራሱ ተብቃቅቶ እንዲኖር በትንሽ ነገር ተብቃቅቶ በትንሽ ነገር የሆነ ትንሽ ነገር ጽድት ያለ ነገር ይዞ መግባት እኮ ራሱ አልቻለም። ሁሉ ነገር በውድ ቀን በቀን ይጨምራል። እሺ ህዝቡ ከየት ያምጣ? ቀን በቀን እንተዛዘን። በተለይ ነጋዴዎች እየተዛዘንን እኔ በቃ የሆነ ለማየት ራሱ የሆነ እንትን ይላላት። የዚህ ሀገር የገበያ እንትን ደግሞ እኮ የሚገርመው እነሱ ከውጭ ነው የሚያመጡት። ለምን አንድ አይነት አልሆነም አይደለም፣ ግን ደግሞ ውስጥ እዛው ሀገሩ ላይ የሚመርተው ነገር ቢያንስ ህዝቡ ሽንኩርት ገበሬው ነው የሚያመርተው። ገበሬው የሚያመርተው ነዋሪው በአቅሙ መልኩ ገዝቶ እንዲጠቀም ቲማቲም፣ ይሄ ድንቹ፣ ጥቅልል ጎመኖች እንዳለ አስቤዛ ገበያ በቃ አሁን ሰው ወላሂ አስቤዛ ገበያ መግባት ራሱ አስጠልቶታል። ለምን በየቀኑ እየጨመረ ማለት ነው። እና ማሻሻያ ብታረጉበት አሪፍ ነው ባይ ነኝ። ኧረ ያለ አይደል አሁን ዶላር ሲጨምር ከፍ ሲል የኢትዮጵያ ኑሮ ይጨምራል ብዙ ጊዜ ማለት ነው። የኢትዮጵያ ህዝብ በዶላር ነው እንደሚኖረው? በዶላር እኮ አይደለም የሚኖረው፣ በብር ነው። በተለይ ወደ ገጠር ያለው ሰው ማለት ነው በብር እኮ ነው የሚኖረው። ዶላር ኬታ አምጥቶ ነው መንዝሮ የሚገዛው። ዶላር ሲጨምር የኑሮ ውድነቱም ይጨምራል። እኛ ምን አገባን ከዶላር ጋር? ዶላር እኮ ለነጋዴዎች፣ ለአስመጪና ላኪዎች፣ ለሀብታሞቹ ነው። ግን ደግሞ ከታች ከስር ያለው ሰው
ዶላር ጨመረ ተብሎ ኑሮን ናራ ያኒ ሰማይ ማውጣት ከዛ ይመራዋል ማለት ነው። ህዝቤ ቢመራውም አይፈረድበትም። ሹፍ ስጋ 20 ድርሃም ያ አላህ። ግን እንጃ አስቤዛቸው በጣም ደስ ይላል። ለካ መኪና ሞልቶ የሚመጡት ለዛ ነው ስላለ እዚህ ጋር ስደርስ መኪና እየሞሉ የሚመጡት 500 600 ድርሃም ባልሞላ ብር መኪና ሙሉ መቃ ይዘው ይመጣሉ። በጣም ወላሂና ከባድ ነው። እና ምን ይመስላችኋል? ካልሆነ የሆነ ሰላማዊ ሰልፍ መውጣት አለብን። በተለይ በዚህ በኑሮ ውድነት የመጣ እንዴ ወላሂ እየተዛዘነ አይደለም ህዝቡ። እና ወላሂ በጣም ከባድ ነው። የሆነ ነገር ሊጨምር ይችላል፣ ግን በየቀኑ ኦቨር ማውጣቱ ጥሩ አይደለም። ለምን ህዝቡም ጥሩ ደረጃ ላይ ያልሆነ ህዝብ አለ። የሆነ ህዝባችን አብዛኛው መካከለኛ ነው ወይ ደግሞ አብዛኛው ማለት እንችላለን ይሆናል አይደል? በትንሽ ነገር የሚኖር ህዝብ ነው ያለው። ግን እንትኑ የገበያው ደግሞ አፈጣጠኑ ሲወጣ ምን አይነት ሀብታም የሞላበት ሀገር ነው የሚመስለው። እንደ ሀብታም ሀገር ነው የኑሮ ውድነቱ እየጨመረ ያለው። እና ሹፉ እዚህ ጋር አሁን ማለት ነው ሹፍ እዚህ ጋር 2 ፒስ ያው 2 ፍሬ ማለት ነው 20 ድርሃም በ20 ድርሃም 2 ሻምፖ ገዝተን እዚህ ቢያንስ 2 ወር ይጠቀሙታል። እነሱ 2 ወር ባይጠቀሙት ቢያንስ ለኛ ሲገዙልን ቢያንስ የሁለቱ ሻምፖና ዳውኒ 2 ወር እንጠቀመዋልና ሹፍ ኮኮናት ዘይት 10 ብር 10 ድርሃም ሹፉ። እንደዚህ እየተገዛ ካላ ምርጥ ኑሮ ካልተኖረ እንዴት ሊኖር ነው? እኛ ግን አይደለም ሁለቱ ማለት ነው አንዱ በ200 እና በ300 ቢያገኝ ጽድቅ አድርጎ ይጠቀማል። የኛ ሰው ግን 600 700 የሆነ ቅባት ለመግዛት ሲገባ 800 የሆነ ነገር ነውና 900 ሺህ ብር ከየት ይመጣል? ሺህ ብር አንድ ሰው ቢያንስ ስንት ቀን ሰርቶ ነው? በተለይ በኢትዮጵያ ኑሮ ስንት ቀን ሰርቶ ነው 1000 እና 2000 ብር የሚሰበስበው? ግን ደግሞ አንድ ቀን ከወጣክ ያቺ ብር ታልቃለች። እሱም እኮ ፋይዳ ያለው ነገር ይዞ አይገባም ብሩ ማለት ነው። እና ምን ለማለት ነው እንዳጠቃላይ እንዳጋጣሚ ሳየው ማለት ነው ለምን እስኪ በዚህ ነገር መሹራ ብናረግበት አላደል በቃ የሆነ የኑሮ እንትንነቱ ጭማሪነቱ ረጋ ቢል ትንሽ ከሰው አቅሙ በቃ መካከለኛ ሆኖ ቢሄድ ባንዲ ኦቨር እየወጣ ሰው አስቤዛ አታርግ እንደማለት ይመስላል እኮ መልእክቱ። በቃ አቅም ያለው ብቻ መኖር እንዳለበትና አቅም የሌለው የራሱ ጉዳይ መሆን የለበትም እንደዚህና ይሄ በየቀኑ በየሰዓቱ አሁን ሲደወል የሆነ ነገር ነው የገበያ ዋጋ ትንሽ ቆይ ሲደወል የገበያ ዋጋ ሌላ ነው። እና የሆነ ከአውሮፓ ከትልልቅ ሀገራቶች ጋር ውድድር የምንወዳደር ነው የሚመስለው። ያለንም እኛ አቅማችን አይፈቅድም። አድቡ ነጋዴዎች፣ ስርዓት ያዙና በስነ ስርዓት ህዝቡን ምሩት። ህዝቡን በስነ ስርዓት አገባዩት። ወጥቶ በሰላም ሳያስብ ሳይጨነቅ ወጥቶ ይግባ። እንተዛዘን። እነዚህ ባናያቸው ነው የሚሻለው። ቀን ልጅ ቁጭ ይበሉ። እንደውም እያየናቸው ለምን የኛ እንደዚህ ያልሆነም እያልን ከምንል ላይ ግርም እኮ ነው የሚለው። እኔ ሲጽፉት ራሱ ማለት አይከብዳቸውም። ያው የኛ የራሳችንን ስለለመድን የኛው እንትን ነው ያኒ ዜሮዎች ይበዙበታል። ዜሮ እንትን ፋይዳ ጥቅም የሌለው ነው መሰለኝ ይመስላቸው የኢትዮጵያ ነጋዴዎች ዜሮ ሲጽፏት እዚህ ዜሮ አቅም የላትም ተትታለች። ሹፍ እዚህ ጋር አሁን ምንም ዜሮ የለም። ዜሮ ቦታ የለውም። ዜሮ እንደ ዜሮ ነው በቃ የሚታየው። እኛ ግን ዜሮ ከነዚህ ቁጥሮች የበለጠ ዜሮ አቅም ስላላት ትደረደራለች ነው ዜሮ ማለት ነው። እና ይሄ ዜሮ መደርደር የምትወዱ ነጋዴዎች ዜሮን አስቁሙልንና እንኑርበት። ተው ይሄ የሴቶች ገበያ ነው። ይሄ ተተናዋል። ለነጋዴዎች ስንል ኢትዮጵያ ተተናል። ያው በዶላር የሚሰሩ ሰዎች ያው መግዛታቸው አይቀርም። እነሱ ሲገዙ እኛ እናያለን። እንደዛ ነው መሆን ያለበት። የኑሮ ሁኔታ በዚህ መልኩ ከቀጠለ ማለት ነው። እና ምን ትላላችሁ? የኑሮ ነገር ትንሽ ቢረጋጋ አብይ ሽንሸና ቢያረግ አሪፍ ነበር ነጋዴዎች ላይ።
የሆነ የማረጋጋት ሁኔታ ስራ ቢሰራ ባይ ነኝ።